እንደኔ ከሆነና እንደኔ አመለካከት ልጁ በፍጹም እዚህ ሀገር መምጣት መመለስ የለበትም። ሰላም ውድና ምርጥ ደጋግና ለበቀና ኢትዮጵያውያንና ውድ የሀገሬ ከቤራ ልጆች ባላችሁበት ሰላማችሁ ብዝት ይበልልኝ። እነሆ ከሰሞኑ ሁላችንም ሰብአዊ መብቱ በተጣሰ ወይንም አፈና ተደርጎበት በህገወጥ መንገድ ወደ ሀገር ቤት ታፍኖ ስለሄደው ስለ ወንድማችን ደለለኝ መጨነቅ ከጀመርንና መሯሯጥ ከጀመርን ቀናቶች ተቆጥረዋል። ነገር ግን ምርጥና ደጋግ ኢትዮጵያውያንና ዘርና ብሔር፣ ቋንቋ፣ ሃይማኖት ሳይለይ የከቤራ የተወለደበት ማህበረሰብ ብቻ ሳይሆን ሁሉም ልበቀና የሆነ ኢትዮጵያዊ በዚህ ልጅ ላይ በተደረገው ድርጊት በማዘንና ጥልቅ ሐዘኑ በመግለጽ እየተሯሯጠ በዚህ ሰዓት ወደዚህ ሀገር ለመመለስ የበኩሉን ድርሻ ተወጥቶ የተወሰነ ገቢ ማሰባሰቢያ እንዳደረገ ሁላችሁም ታውቃላችሁ። ነገር ግን እንደኔ ከሆነ አንድ ነገር ልንገራችሁ። ወደ ሳውዝ አፍሪካ ሰው ሲመጣ ወይንም ከእናት ሀገሩ ወደ ስደት ሲወጣ ብዙ ጊዜ ሀብታም ለመሆን ለመቀየር ብር ይዞ ለመመለስ ነው። ሁሉም ሰው እንደዛ ብሎ ከመጣ በኋላ ግን ሳውዝ አፍሪካ ላይ ያለው ቻሌንጅ ይለያል። ልክ ሳውዝ አፍሪካ ስትገባ ከገባበት ዕለት ጀምሮ ጸሎትም የሆነው ገንዘብ መያዝ፣ ሀብታም መሆን፣ ትልቅ ደረጃ መድረስ ብቻ ሳይሆን ከነዛ ከሀብትና ከተራ ቁሳቁስ በመጀመሪያ ደረጃ ሁሌ ጸሎቱ ወደ መጣበት ወደ እናት ሀገሩ ወይንም ወደ ቤተሰቦቹ በህይወት በጤና በሰላም ሙሉ አካሉ ሳይነካ ለመመለስ ነው ጠዋትና ማታ ጸሎቱ። እና ይሄ ልጅ በህጋዊም ሆነ በህገወጥ መንገድ መብቱ ተጥሶም ይሁን መብት ባልሆነ መንገድ ምናልባት በተደረገበት አፈና አገር ቤት ገብቶ ሊሆን ይችላል። ነገር ግን አሁን ላይ ያሰባሰባችሁት ማዋጮና እዚህ ጥሎ ሄደው ንብረቱ ተሽጦ ተሰጥቶት ወይንም አሪፍ ሀገር በመሄድ ወይ እዛው ቢዝነስ ሰርቶ ተቋቁሞ እንዲኖር በማድረግ እኚህ አፍነው የወሰዱ የተባሉ ሰዎች ወይንም ኮሚኒቲ ነን ባዮቹ ደግሞ እሱ በተደረገበትና በደረሰበት ጥቃት አማካኝነት ያደረሱበትን ችግርና ጥቃት ሲናገር ለመካሰስና ለመክሰስ እሱ ግን በዚህ ሰዓት እዚህ ሀገር ማንም ሰው አንዴ ከተነካካ ህይወቱ አጭር የሚሆንበት ሀገር ነው። ሳውዝ አፍሪካ የሰው ልጅ ህይወቱን ቁማር አስይዞ የሚጫወትበት ወይንም የሚሰራበት ሀገር ነው። ህይወትህን አስይዘህ የምትኖርበት ሀገር ነው። በሰላምና በጤና እናት ሀገሩ ፈጣሪ በየትኛውም መንገድ ከወሰደው ያሰባሰባችሁት የገቢ ማሰባሰቢያና ያለው የዚህ ሀገር ያለው ንብረቱ ተሽጦ እዛው ተቋቁሞ እንዲሰራና ወይንም ሀገሬ አልፈልግም ካለ ሌላ ሀገር እንዲሄድ እድል ብታመቻችሁ አሪፍ ነው ብዬ አስባለሁ። ምክንያቱም አንደኛ እዚህ ሀገር ሰው ከሀብትም ከንብረትም ይልቅ በሰላምና በጤና በህይወት ሀገሩ ለመግባት የሚጸልይበት ሀገር ነው። ሁለተኛ አንዴ ከሰው ጋር ከተነካካ እዚህ ሀገር ማን ይግደል በሜት ትሙት እንዴት ትሙት ሳትታወቅ ሌባ ገደለው ተብሎ ደመከልብ ሆነ የምትቀርበት ሀገር ነው። ስለዚህ ምርጥና ደጋግ የከቤራ ልጆችና እንዲሁም በዚህ ልጅ ጥልቅ ሐዘን የተሰማችሁ ደጋግና ልበቀና ኢትዮጵያውያን ይህን ቪዲዮ እስከ መጨረሻ በትዕግስት በመስማት ከእልባት ይህን ነገር አስገብታችሁና አገናዝባችሁ አውጥታችሁ አውርዳችሁ በማሰብ ለዚህ ልጅ የሚሆነውን መፍትሄ እንድታበጁና ወደዚህ ሀገር ባይመለስና እኚህ ሰዎች ተገቢውን ቅጣት ሊያገኙ እሱ ግን እዛው ቆይቶ አስፈላጊውን ድጋፍ ተደርጎለት እዛው መቋቋም የሚችልም ከሆነ ተቋቁሞ ወደ ሌላ ሀገር መሄድ ከሆነም እንዲሄድና እንደምታዩት እሱም ትልቅ ሰው ነው። ቤተሰብ አፍርቶ እዛው እስካሁን ድረስ የለፋቱን አግኝቶ አርፎና እፎይ ብሎ መብላት እንዲችልና መስራት እንዲችል ብታመቻችሁ ደስተኛ ነኝ። ጥሩ ነው ብዬ አስባለሁ። ሐሳብ የተመቻችሁ ሰዎች ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት ቤቱንም በዛው ፎሎ ማድረጋችሁን አትርሱ። ምርጥና ደጋግ እጅ የማትሰጡ የተከበራችሁ ልበቀና ኢትዮጵያንና በዛውም ደግሞ ለወንድማችሁ አንገታችሁን አሳልፋችሁ የምትሰጡ የከቤራ ልጆች ወዳችኋለሁ። ኤቭሪባዲ ዋን ላቭ። ሁላችሁንም ቃል የለኝም። ስናደርግ የነበረው ትግል እየተሳካ እንደሆነ ተስፋ አደርጋለሁ። ነገር ግን አሁንም ደግሜ የምለው በፍጹም እዚህ ሀገር ልጁ መመለስ የለበትም። ወዳችኋለሁ። ይሄ ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ሁላችሁም አድርጉ። በጥሞና እስከ መጨረሻው ስለሰማችሁኝ አመሰግናለሁ። ቴንክ ዩ